በቅድሚያ ያው ይሄን መድረክ ላዘጋጀው ለክቡር ጠቅላይ ሚኒስትር ጽሕፈት ቤትና የፖለቲካ ፓርቲዎች የጋራ ምክር ቤትን ማመስገን ፈልጋለሁ። እኛ ከትግራይ አካባቢ ስለምንንቀሳቀሰው እንደሚታወቀው ከጦርነቱ ጋር ተያይዞ በነበረው ስርዓት ምክንያት በርካታ የተፈናቀለ ህዝብ አለን። ትግራይ ክልል ከተፈናቀለው 5 ዓመት ሞልቷል። እንደሚታወቀው 5ኛ ክረምት አሁን እየገባ ነው ያለው። ከዛ ጋር ተያይዞ በጉዳዩ ላይ በሚዲያም በተለያዩ የመንግስት ተቋሞችም ይነሳል። በተግባር ግን ህዝቡ ከገባበት ችግር ለማውጣት የሚደረግ ነገር የለምና በመንግስት ዙሪያ ላይ ዘንድሮስ መፍትሄ ያገኝ ይሆን ወይ ያሰበው ነገር ካለ ቢነግሩን ነው። ሁለተኛ ጥያቄ ትግራይ ክልል ሆኖ በ2016 ከመንግስት ጎንና ከመከላከያ ጎን ሆኖ በተለይ ፒኤልኤፍ እንደሚታወቀው ሀገርን ለማፍረስ በተንቀሳቀሰበት ጊዜ ከመንግስት ጎን ነው የቆሙ እና እነሱ ቢያንስ ሌላ ውለታ ባይከፈላቸው እንደ ማንኛውም የትግራይ ክልል ነዋሪ በመንግስት በሙያቸውን ህዝብ እንዳያገለግሉ እስካሁን የታገዱ ናቸው፣ አልተመለሱም ወደ ስራ እና እነሱን ለምንድን ነው መንግስት ትኩረት ያልሰጠው? ወይስ በዚህ ላይ የሆነ መልስ ማብራሪያ ቢሰጡኝ በጣም ደስ ይለኛል። አመሰግናለሁ። ስለተሰጠኝ እድል አመሰግናለሁ። ጊዜያዊ አስተዳደሩ ከፕሪቶሪያ ውል በኋላ ከተመሰረተ በኋላ በትግራይ ውስጥ ከህወሓት አስተሳሰብ ውጭ ስፔሻሊ ወጣቱ ለለውጥ ሂደት ብዙ ትግል አድርገዋል እና ፌደራል መንግስት ያላገዘው ስፔሻሊ እንዲደናቀፍ ለውጡ አደናቃፊ የነበሩ ኃይሎች ተመልሰው ጊዜያዊ አስተዳደሩን እንዲቆጣጠሩ ያረጉ ፌደራል መንግስት ያረገበት ምንድን ነው? ስፔሻሊ እኛ ወጣቶች በኋላ ሆነው ጊዜያዊ አስተዳደሩ እንዳይሰራ ሲያደናቀፉ የነበሩ ኃይሎች ጄኔራሎች ጭምር የነበሩበት ሂደት ፌደራል መንግስቱ መልሶ ለነሱ የሰጣቸው ምክንያት ምንድን ነው? በዚህ ሰዓት ደግሞ ህወሓት ከሻዕቢያ ጋር እየሰራ ባለበት ፌደራል መንግስት ምንም ምላሽ የማይሰጥበት ምክንያት ምንድን ነው? ተጨማሪ በትግራይ ውስጥ ስፔሻሊ ወጣቱ በሰራዊት ያለው እና ሌላው ደግሞ ከፕሪቶሪያሉ ውል ያመጣው እድል ተጠቅሞ ለለውጥ ሲታገል የነበረ በረሃ ወርዶ ህወሓትን እየታገለ ነው። ስፔሻሊ እነዛ 50 ዓመት የትግራይ ህዝብ ሲጨፈጭፉ የነበሩ ኃይሎች እና ፌደራል መንግስት ለዚህ ኃይል ምን ድጋፍ እያደረገ ነው? አመሰግናለሁ። የኔ ጥያቄ በፕሪቶሪያ ስምምነት መሰረት አንጻራዊ ሰላም መገኘቱ እንዲሁም ይታወቃል። ዋናነት በፕሪቶሪያ ስምምነት መሰረት አቃፊና አሳታፊ ጊዜያዊ አስተዳደር መመስረት ነበረበት። ይሁን እንጂ የህወሓት ጊዜያዊ አስተዳደር ነው የተፈጠረው። ለዚህም ህወሓት ያኔ ቅቡልነት አጥቶ በህብረተሰቡ ከፍተኛ የቅቡልነት ችግር ነበረው፣ አቅምም አልነበረውም። በዚህ ምክንያት ጊዜያዊ አስተዳደሩ የተሰጠውን ስልጣን በአግባቡ ሳይጠቀም 2 ዓመት አለፈው። ከዛ በኋላም አንዱ ችግር ራስ በራስ የነበረ የስልጣን ሽኩቻ አንዱን ሌላኛውን ከኮርና ከኮር በላይ በሚባሉ ወታደራዊ ኃይሎች ግፊትና በጠበንጃ ጭምር የቀበሌዎች፣ የወረዳዎች እንዲሁም የክልል መስሪያ ቤቶችን ቢሮዎች የተሰበሩ ማህተም ሲቀማ ህብረተሰቡ ብዙ ሰዎችም ለመቁሰልና ለግድያም ተዳርገው ነበርና የሚያሳዝነው ነገር ከዛ በኋላም የተሾመው ጊዜያዊ አስተዳዳሪ ወይም ፕሬዝዳንት ያው ከህወሓት ነው የተቋቋመው። ካቢኔው ያው ህገወጥ ነው ተብሎ በምርጫ ቦርድ ከተሰረዘው ፓርቲ ነውና አሁን በትግራይ ያለው ሁኔታ ከፍተኛ የስርዓት አልበኝነት ችግር አለ፣ እንዲሁም ከፍተኛ የቅቡልነት ችግር አለ። ስለዚህ ፕሪቶሪያ የመጀመሪያው የተጣሰው ቅቡልነት ያለው ከሁሉም የትግራይ ፖለቲካ ኃይሎች ያሳተፈ ጊዜያዊ አስተዳደር አለመመስረት ነው። ለዚህ እንደ ማረሚያ ብለን ያሰብነው
ጊዜያዊ ምክር ቤት ማቋቋም ነበረ። ጥረት አድርገን ነበር። የተለያዩ የትግራይ ያሉ ፖለቲካ ኃይሎች፣ ሲቪክ ማህበራት እና ጊዜያዊ ምክር ቤት ለማቋቋም ጥረት ተደረገ። ይሁን እንጂ አሁን ያለው ፕሬዝዳንት ይሄ ነገር ህወሓትም ራሷ እንደ እኔን የመረጥኩትና ይሄ የኔ ውሳኔዎች ማለፍ አለባቸው የሚል ህወሓትም የዚህ ጊዜያዊ ምክር ቤት ተቃዋሚ ስለሆነ አንድ ቅቡልነት ያለው ተቋም በትግራይ ላይ እንዳይኖር ከፍተኛ ችግር እየተፈጠረ ነው። ስለዚህ እንደ ጠቅላይ ሚኒስተር የትግራይ ጊዜያዊ ፕሬዝዳንት እንደሚሾሙ አካል ይሄ በትግራይ ጊዜያዊ አስተዳደር ጊዜያዊ ምክር ቤት ኖሮት ጠንካራ ካቢኔ ኖሮት ቼክ ኤንድ ባላንስ ያለው እንዲሆን የእርሶ ጫናም የእርሶ መመሪያም ያስፈልገዋል እና ይሄ ነገር እንዲታሰብበት ለማለት ነው። አመሰግናለሁ። ትግራይን በሚመለከት በርካታ ጉዳይ ተነስቷል። በመጀመሪያ የተፈናቀሉ ሰዎች መመለስን በሚመለከት 100% ዝግጁ ነን። እኛ 100% ነበር ነን። ራያ እኮ መልሰናል። ራያ ተመልሰዋል የተፈናቀሉ ሰዎች። ወልቃይትም እንደዛ አይነት ፍላጎት ነው ያለን። ከጊዜያዊ መንግስቱ ጋር የተነጋገርን ነው። በእኛ በኩል እነዚያ ዜጎች ለፖለቲካ ፍጆታ መጠቀሚያ ሳይሆኑ ቦታቸው ቢመለሱ ከማንም በላይ ኢትዮጵያ ታተርፋለች። በእኛ በኩል አንዴ አይደለም 10 ጊዜ ነው እቅድ ያወጣነው እና የትግራይ ጉዳይ ብዙ የማይገደን የማያሳስበን አይምሰላችሁ። ያስጨነቀን ጉዳይ ግን በግልጽ እንድታቁት ትንሽ ዘመን ተቀይሯል። የዛሬ 4 ዓመት 5 ዓመት የነበረን የውጊያ አቅም የነበረን ቴክኖሎጂ እና ዛሬ ትንሽ ይለያያል እና በተቻለ መጠን ማክሲመም ውጊያ ብናስቀር ይሻላል። ለምን እንደምታውቁት በባለፈው ውጊያ ያኔም ተናግሬያለሁ። ከትግራይ ወጣቶች ከትግራይ እናቶች በላይ የተጎዳ ሰው የለም እና የሚያስገድሉ ሰዎች ይፎክራሉ። እንደምታውቁት አስገዳዮች ይፎክራሉ። ሟቾች ግን ጉዳዩን ሳያውቁ ይጠፋሉ። ያ እንዳይፈጠር ነው ማክሲመም ትዕግስት የምናደርገው ማክሲመም እንጂ ትግራይ ውስጥ ሊመጣ የሚገባው ልማት ሊሰራ የሚገባው ስራ በበቂ ተሰርቶ አናምንም እኛ እንጂ የሚደረጉ ሙከራዎች አንኮንስቲቱሽናል ልምምዶች እንዳሉ ስለማናቅ አይደለም። በደንብ ነው የምናየው። እውነት ለመናገር በሎ ኢንፎርስመንት ኤጀንሲስ በጣም ከፍተኛ አቅም ኢትዮጵያ እየገነባች ነው። እኛ ያን የምንገነባው እንዳያችሁት ዓለም አስጊ ስለሆነ ነው። ሰርቫይቫል አደገኛ እየሆነ ስለመጣ ነው። ይህንን መመንዘር ላይ ግን 10 ጊዜ ማሰብ ያስፈልጋል።